የዛሬው ታሪክ ስለ ዳንኤል ነው። ሁሉም ነገር ዋጋ ቢያስከፍለውም እንኳ በእግዚአብሔር የታመነ ሰው። ዳንኤል በባዕድ አገር ይኖር ነበር። ንጉሥ ዳርዮስንም ያገለግል ነበር። ታማኝ፣ ጥበበኛና ታማኝ ሰው ነበር። ንጉሥም በጣም ያከብረው ስለነበር ዳንኤልን በመንግሥቱ ሁሉ ላይ ሥልጣን ለመስጠት አሰበ። ነገር ግን አንዳንድ ቀናተኛ ባለሥልጣናት ይህንን ይጠሉት ነበር። በዳንኤል ሕይወት ውስጥ ማንኛውንም ስህተት ፈልገው ነበር፣ ነገር ግን ምንም አላገኙም። ስለዚህ ወጥመድ ፈጠሩ። ንጉሥን አዲስ ሕግ እንዲፈርም አሳመኑ። ከንጉሥ በቀር ማንም ሰው ለ30 ቀናት ወደ ሌላ አምላክ ወይም ሰው መጸለይ አይችልም። ንጉሥን አዲስ ሕግ እንዲፈርም አሳመኑት። የማይታዘዝ ማንኛውም ሰው ወደ አንበሶች ጉድጓድ ይጣላል። ዳንኤል ሕጉን ሰምቷል፣ ነገር ግን እምነቱን አልሸሸገም። ወደ ቤቱ ሄደ፣ መስኮቱን ወደ ኢየሩሳሌም ከፈተና እንደ ሁል ጊዜው ጸለየ። ቅናት የተሰማቸው ባለሥልጣናት ወደ ንጉሥ ሮጡ። ዳንኤል ሕግን ጥሷል። ንጉሥ ልቡ ተሰበረ። ዳንኤልን ይወደው ነበር፣ ነገር ግን ሕጉ ሊለወጥ አልቻለም። ዳንኤል ወደ አንበሶች ጉድጓድ ተጣለ። በዚያች ሌሊት ንጉሥ ዳርዮስ መተኛት አቃተው። በፀሐይ መውጫ ጊዜ ወደ ጉድጓዱ ሮጦ ጮኸ፣ ዳንኤል ሆይ አምላክህ ሊያድን ችሎአልን? ዳንኤልም እንዲህ ሲል መለሰ፣ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። በእርሱ ስለታመንኩ አልጎዱም። ንጉሥም ደስ አለው። ዳንኤልን ሳይነካው ሳይጎዳው እንዲነሣ አዘዘ። ከዚያም ንጉሥ ዳርዮስ ለመላው መንግሥት እንዲህ ሲል አዋጅ አወጀ፣ የዳንኤል አምላክ ሕያው ነው፣ ይታደጋል፣ ያድናል። መንግሥቱም ለዘላለም ትኖራለች። አደጋው ምንም ይሁን ምን እግዚአብሔር ሕዝቡን መጠበቅ ይችላል። እሱን ስታምኑ እርሱ ከእናንተ ጋር ይቆማል። በአንበሶች የሕይወት ዋሻ ውስጥም ቢሆን። እንደዚህ ያሉ ታሪኮች ካስተማሩት ላይክ እና ሰብስክራይብ በማድረግ ተጨማሪ የመጽሐፍ ቅዱስ ታሪኮችን ማግኘት ትችላለህ።